ስንት ነው በቀን የምትሰሩት? እሺ አንቺስ? አኩኩሉ ተጫውታችኋል በልጅነታችሁ? አኩኩሉ ላጫውታችሁና መጨረሻ ላይ የተገኘ ሰው 10 ሺህ ብር ልሸጥ ማርያምን ግን 3 ሰው ብቻ ነው የምፈልገው። በቃ እቃችሁን ሰብስቡ። ዛሬ እነዚህ እናቶችን አኩኩሉ አጫውተን መጨረሻ ላይ የተገኘ ሰው 10 ሺህ ብር ይሸለማል። ስለዚህ አሁን ዞማን ያለ ነው። ሙሉ ይደበቃሉ። እስከ 10 እቆጥራለሁ። 1 2 3 4 5 6 7 8 20 ጨምራለሁ እስከ 20 1 2 3 4 5 6 7 8 9 10 ጠፉ። እየመጣሁልሽ ነው። እንግዲህ አሁን ዞማ ፓርክ ነው ያለ ነው። በጣም ሰፊ ነው፣ ግን እያንዳንዷን እለቅማታለሁ። ሰላም አባት። በዚህ ጋር የሆነች እናቴ አልፋለች። አሁን አንድ ሰው አግኝታ ኮባው ጋር የሆኑ ሴቶች አይታችኋል? እናቶች አይ እግዚአብሔርን ከልቤ አረ ደከመ ቴንኪው ያቺ ነይ አንድ ሰው አግኝተናል። ነይ አሁን ማለት ነው የመጀመሪያዋ ተገኝታለች። እሷ ደግሞ አብራን ከኛ ጋር ሆና ታግዘናለች ማለት ታግዘናለች። ነይ ምን ላድርግ እኔ ብዙ ሰዓት አሮጫለሁ። እኔ ምን አገባ ሌሎች እንኳን አልተገኙም እስካሁን። እግዚአብሔር ማለት እነሱን ካጋለ እሸልምሻለሁ። ወላዲቷን ነው አላመንኳትም። የእውነት አላያችሁም? ሽክር የማት የት ውስጥ አንድ ሰዓት እንጂ አሸናፊው ጓደኛችሁ ናት። ሁለቱም ተይዘዋል። ተሰብሬያለሁ። ገብርኤልን አሁን አንሸራተኝ ጓደኛ ላይ ያስበለኝ ምን ላድርግ? እድል አሁን ልደበቅ ገብርኤል ተፈለገ ግን ያስበለኝ ደግሞ ልጁ ገብርኤል እሱ ያስበለኝ። እግዚአብሔርን በጣም አድካሚ ነው። አሁን አንደኛ ወጣችሁ ገና እየተፈለገች ነው። ሰው ልክ ያለው እየመጣሽ ነው። የት ገብተሽ ነው? አመናችሁ? እሷ አሸናፊያችን ስምሽም ማንም በል እውነት ላለመዋሸት ሶስታችሁም ጀግኖች ናችሁ። እግዚአብሔርን ጀግኖች እናቶች። ግን ያው አንድ አሸናፊ ነው። ይኸው 10 ሺህ ብር እናመሰግናለን። የኔ እናት ቴንክ ዩ ሶ ማች። ግን ያው እንግዲህ ሶስቱም እናቶች ናቸው፣ ሁሉም አሸናፊ ናቸው። ስለዚህ ለሁለቱ ደግሞ 5 ሺህ ብር ይኸው 5 ሺህ ብር ለሁለታችሁ። ደግሞ የልጅነታችሁ አልመለስኳችሁ መልሰናል። ገብርኤል እኔ ልጅ እየባልመጣ ልቆይደም በርቱልኝ። ሰላም ይመቻችሁላችሁን ፎሎ አድርጉ።